በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሌሊትና ከመዓልትም ከወርና ከዓመታትም ከአዝማናትም በፊት እግዚአብሔር ነበረ። የማይቆጠር የማይሰፈር በእኛ ላይ የታወቀ የቸርነቱን ብዛት እንናገራለን። በከይሲ ምክር ትእዛዙን ባፈረስን ጊዜ ከተድላ ገነት ወደ ሞት ከነጻነት ወደ መገዛት መጣን። እርሱ ግን ፍጥረቶቹን አልተወንም። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ክንዱን ኃይልና ጥበቡ የሚሆን ልጁን ሙት ተሰቀል አድን ብሎ ላከልን። በቤተ ክርስቲያን ሥርዓት ታላቁ የጌታ ጾም ለ2 ወራት ይጾማል። የቤተ ክርስቲያን አባት ታላቁ ሊቅ ቅዱስ ያሬድ ይህን ወራት ለ8 ሳምንታት ከፍሎታል። እያንዳንዱን ሰንበት ስም ተሰጥቶት ጌታችን ኢየሱስ ክርስቶስ በምድር ተገልጾ ያደረገው ድንቅ ሥራ ቤዛነቱ ይወሳበታል። በጾም በጸሎትና በስግደት ሦስተኛው ሳምንት ምኵራብ ይባላል። የጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። Hallelujah.